ግራፊክስ ዲዛይነር የመሆን እቅዱ ካላችሁና በእጃችሁ ላይ ኮምፒውተር ከሌለ ስልካችሁን ብቻ ተጠቅማችሁ ግራፊክስ ዲዛይነር መሆን እንደምትችሉ ታውቃላችሁ። ምን እያልኳችሁ ነው? ግራፊክስ ዲዛይነር የመሆን ፍላጎት ካላችሁ ኮምፒውተር ለእናንተ ግዴታ አይደለም። በእጃችሁ በያዛችሁት በየትኛውም አይነት ስልክ ብቻ ተጠቅማችሁ ግራፊክስ ዲዛይኒንግን ከቤታችሁ ሳትወጡ መጀመር ትችላላችሁ። የተለያዩ ፖስተሮችን፣ የተለያዩ ባነሮችን፣ የተለያዩ አይነት የግራፊክስ ዲዛይኒንግ ውጤቶችን በመስራት ገንዘብን በቤታችሁ ቁጭ ብላችሁ ማግኘት ትችላላችሁ። እኛ እንደዚህ አይነት ዲዛይኖችን በመስራት ገቢዎችን እያገኘን እንገኛለን። ብዙ ጊዜ እነዚህን ዲዛይኖች የምንሰራቸው በኮምፒውተር ቢሆንም በተለያዩ አጋጣሚዎች ኮምፒውተር መጠቀም ሳንችል ስንቀር በስልካችን እነዚህኑ ዲዛይኖች እንደውም ከነዚህ በላይ ራሱ በደንብ አድርገን አሳምረን በመስራት ገቢዎችን እያገኘን እንገኛለን። አዎ አውቃለሁ። እንዴት አድርገን ነው ክላይንት የምናገኘው? እንዴት አድርገን ነው የሰራነውን ግራፊክስ ዲዛይኒንግ ለገበያ የምናወጣው? በምን መልኩ ነው የሚለውን ነገር ከዚህ በፊትም ቪዲዮ ሰርተናል። ወደፊትም ክላይንት እንዴት አድርጋችሁ ማግኘት እንደምትችሉ በደንብ አድርገን ቪዲዮ እንሰራበታለን። ነገር ግን ዛሬ በዚህ ቪዲዮ ስልካችሁን ብቻ ተጠቅማችሁ እንዴት አድርጋችሁ ነው ግራፊክስ ዲዛይነር መሆን የምትችሉት? እኔ የሚገራርሙ ዲዛይኖችን ለመስራት በስልኬ ብቻ የምጠቀማቸውን 5 አፕሊኬሽን በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። እናንተ ከዛ ውስጥ የመምረጥ የእናንተ ፋንታ ነው ማለት ነው። ጥቅማቸውን፣ ጉዳታቸውን እንዲሁም እንዴት አድርገው እንደሚሰሩና በምን መልኩ እንደምንጠቀማቸው በደንብ አድርጌ በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። አፕሊኬሽኖቹም እንዴት አድርጋችሁ ማግኘት እንደሚችሉ በዚህ ቪዲዮ መጨረሻ ላይ እነግራችኋለሁ። እንደዚሁም ለራሳችሁ ግራፊክስ ዲዛይነር መሆን የሚመቻችሁ ከሆነ ይሄ ቪዲዮ በደንብ ነው የሚጠቅማችሁ። ታዲያ በዛሬው ቪዲዮ 5 የሚደርሱ እኔ የምጠቀማቸውን የሚገራርሙ የግራፊክስ ዲዛይኒንግን የስልክ አፕሊኬሽኖችን በጥቅማቸውን፣ ጉዳታቸውን፣ ለምን እነሱንስ መጠቀም አስፈለገ የሚለውን በደንብ አድርጌ እነግራችኋለሁ። እናንተ ከነዚህ ከ5ቱ የተመቻችሁን መጠቀም ትችላላችሁ። እንደ አስፈላጊነቱ ደግሞ እየቀያየራችሁ ሁሉንም መጠቀምም ትችላላችሁ። ስለዚህ እነዚህ አፕሊኬሽኖች እነማን ናቸው? ለምንስ እኔ መረጥኳቸው? ሁሉንም በዚህ ቪዲዮ እነግራችኋለሁ። ከዛ በፊት ግን እንደዚህ አይነት የሚያማምሩ ቁም ነገሮች የሚመቻችሁ ከሆነ ትክክለኛው ቦታ ላይ ናችሁ። ቻናል ሰብስክራይብ ማድረግ እንዳትረሱ። ምክንያቱም የሚገራርሙ ጠቃሚ የሆኑ ቪዲዮዎችን ወደ እናንተ ስለምናደርስ። አሁን በቀጥታ ወደ ቪዲዮ እንለፍ። የመጀመሪያው አፕሊኬሽን ፒክስላብ። ፒክስላብ አፕሊኬሽን ብዙ ጥቅሞችም አሉት፣ ብዙ የራሱ የሆኑ ሊሚቴሽኖችም አሉት። ፒክስላብ አፕሊኬሽንን የምትጠቀሙ ከሆነ ሞስት ፕሮፌሽናል ወደሆነ ደረጃ የግራፊክስ ዲዛይኒንግ ክህሎት መሸጋገር ትችላላችሁ። ምክንያቱም አብዛኛው ነገር በራሳችሁ ልፋትና በራሳችሁ ክሬቲቪቲ የሚሰራ ነገር ስለሆነ ፒክስላብ ላይ የተካተተው ማለት ነው። ፒክስላብ አፕሊኬሽንን ለተለያዩ ነገሮች እንጠቀምበታለን። የሚገራርሙ ፖስተሮችን በሱ መስራት እንችላለን። ሁለተኛው ደግሞ የሚገራርሙ ተምኔሎችን ከዚህ በፊት እንደውም ተምኔል እየሰራሁበት አሳይቻችኋለሁ። የሚገራርሙ ተምኔሎችን መስራት እንችላለን በዚህ አፕሊኬሽኖች። እኔ ሰርቼበት አውቃለሁኝ ብዙ ተምኔሎችን፣ እንደዚሁም ሌሎች ፍሌየሮችን፣ እንደዚሁም የተለያዩ ሶሻል ሚዲያ ፖስቶችን፣ የተለያዩ ባነሮችን በፒክስላብ መስራት እንችላለን። እናንተ የተጠቀማችኋቸው ሌየሮች ማኔጅ የምታደርጉበት ወይ ልክ እንደ ፎቶሾፕ ነው ማለት ነው። ይሄ ደግሞ ፒክስላብን ከሌሎች አፕሊኬሽኖች በጣም ተወዳጅ ያደርገዋል። ከዛ ፒክስላብ አፕሊኬሽን ሙሉ ለሙሉ ከኢንተርኔት ነፃ ነው። ማለትም ስትሰሩ ወይም ደግሞ ዲዛይኑን ስትሰሩ ምንም አይነት ኢንተርኔት ኮኔክሽን አይጠይቃችሁም። ፒክስላብ አፕሊኬሽን ከሌሎች አፕሊኬሽኖች ይሄ ነገሩ አሪፍ ያደርገዋል ማለት ነው። የራሱ የሆኑ ሊሚቴሽኖች አሉት። ከሊሚቴሽኖቹ መካከል አንደኛውና ዋነኛው የራሱ የሆነ ቴምፕሌት በአብዛኛው የለውም። ሊሚትድ የሆነ ቴምፕሌት ነው ያለው። ሁለተኛው ሊሚቴሽኑ ደግሞ ሁለተኛው የሱ ደካማ ጎኑ ደግሞ ምንድነው ማለት ነው? ፎቶ ኤዲት ማድረግ አትችሉም። ለምሳሌ የሆነ ፎቶ ደብዝዞባችሁ ወይ ደግሞ ከለሩን አጅስት ለማድረግ ከፈለጋችሁ የፎቶውን ምናምን ሌላ አፕሊኬሽን ተጠቅማችሁ ነው አጅስት የምታደርጉት። ይሄን ትንሽ አፕሊኬሽኑን የተወሰነ ዲስከስቲንግ ያደርገዋል። ሌሎች አፕሊኬሽኖች ላይ ግን ከለሩን አስተካክላችሁ ይዛችሁ መታችሁ። አሁን ፖስተር ስንሰራ የምናደርገው ምንድነው? ፎቶውን በደንብ አድርገን በሌሎች በስልክ አፕሊኬሽኖች ፎቶውን በደንብ አጥርተን ምናምን ይዘነው እንመጣና እዚህ ፒክስላብ ላይ እንሰራበታለን። እንደዚህ ነው የምናደርገው። ስለዚህ ፒክስላብ ይሄ አንዱ ሊሚቴሽኑ ነው፣ አንዱ ጉዳቱ ነው። እነዚህ ሊሚቴሽኖች ከፒክስላብ ካለው ጥቅም አንጻር በጣም ትንሽ ሊሚቴሽኖች ናቸው። ምክንያቱም ፒክስላብ 3D ቴክስቶችን በደንብ አድርጋችሁ የመስራት አቅም ይሰጣችኋል። ኮንትሮል ለማድረግ በጣም ቀላል ነው። የተለያዩ ሌየሮችን፣ የተለያዩ ቴክስቶችን፣ የተለያዩ ሼፖችን አድ እያደረጋችሁ ኮንትሮል የምታደርጉበት ወይ በጣም ቀላል ነው። ሁለተኛው አፕሊኬሽን ደግሞ ፒክስአርት። ፒክስአርት በጣም አሪፍ ጥቅሙ ምንድነው? ፎቶ በደንብ ኤዲት ያደርጋል። ከለር ከፈለጋችሁ፣ ፎቶን ኳሊቲ ከፈለጋችሁ፣ ባክግራውንድ ሪሙቭ ላይ ሁሉን ነገር ፒክስአርት ፍሌክሲብል ሆኖ ሊሰራላችሁ ይችላል። ፎቶ ላይ ያለው ነገር በጣም ይለያል ከሌሎች አፕሊኬሽኖች። ለምሳሌ የሆነ ሳብጀክት ተሰጥቷችሁ ወይም ደግሞ የሆነ ሰው ተምኔል ስሩልኝ ቢላችሁ የዛን ሰው ፎቶ በደንብ ማጽዳት ከፈለጋችሁ፣ ፎቶውን አሪፍ የሆነ ከለር ሉክ ወይም ደግሞ ግሎ መጨመር የምትፈልጉ ከሆነ፣ የተለያዩ ነገሮችን ማስተካከል የምትፈልጉ ከሆነ ፒክስአርትን ትጠቀማላችሁ ማለት ነው። የፒክስአርት አንዱ ሌላኛው ጥቅሙ ደግሞ ነገሮችን በኤአይ ጄኔሬት ማድረጉ ነው። ምክንያቱም ፒክስአርት ላይ የሆኑ ነገሮችን ማግኘት ከፈለጋችሁ፣ የሆኑ ነገሮችን አድ ማድረግ የምትፈልጉ ከሆነ በኤአይ ነገሮችን ጄኔሬት ማድረግ ትችላላችሁ ማለት ነው። ይሄ አንዱ ጥቅሙ ነው። ስለዚህ ፒክስአርት አሪፍ ጥቅሙ ምንድነው? ፕሮፌሽናል የሆነ ፎቶ ኤዲት ለማድረግ በጣም ይጠቅማል። የተለያዩ ፖስተሮችን ለመስራት ለምሳሌ ፖስተሮች
ፖስተሮች ብዙ ጊዜ ፎቶ ላይ ስለሆነ የሚሰሩት ፖስተሮችን ለመስራት ከፒክስል ላብ በተለየ እሱ ይመረጣል። ምክንያቱም ፖስተሮች ላይ ብዙ ጊዜ ፎቶ ነው የምንጠቀመው። ለምሳሌ አንድ የፊልም ፖስተር ስሩ ብትባሉ የዛን የፊልም ፖስተር ስትሰሩ ፎቶዎችን ነው የምትጠቀሙት። ፒክስአርት በዚህ በጣም የተካነ ነው ማለት ነው። ፎቶዎችን በመስራት ፒክስአርት በጣም ገራሚ አፕሊኬሽን ነው። ታዲያ የፒክስአርት ጉዳቱ ምንድነው? የፒክስአርት አንደኛውና ዋነኛው ጉዳት ምንድነው? ሙሉ ለሙሉ ፍሪ አይደለም። አብዛኞቹ ፊውቸሮቹ ክፍያ ይጠይቃሉ፣ ግን ወሳኝ የሚባሉ ፊቸሮቹ ፍሪ ናቸው። ስለዚህ እነዛን ክፍያ የሚጠይቁ ፊቸሮችን እንግዲህ የተለያዩ ክራክ የሆኑ አፕሊኬሽኖችን ማግኘት አለብን ማለት ነው ለመስራት። ስለዚህ እነሱን እንዳገኘው ቴሌግራም ቻናሌ ላይ ያስቀምጥላችኋለሁ። ሊሚትድ የሆነውን ራሱ ቨርዥኑን ብትጠቀሙ የፒክስአርት አሪፍ የሆነ አውትካም ታገኛላችሁ ማለት ነው። በክፍያ መስራቱ አንደኛ ጉዳቱ ነው ማለት ነው። ፒክስአርት የተለያዩ ጥቅሞች አሉ። ከቪዲዮ አንጻርም ብዙ ነገሮች የምናውቃቸው አሉ። ግሮክ ላይ የምንሰራቸው የኤአይ ጀነሬትድ ቪዲዮዎችን ራሱ ይሰራቸዋል፣ ግን ፍሪ አይደለም። ስለዚህ ፒክስአርት ትንሽ ሊሚቴሽን አለው ማለት ነው። ይህንን በደንብ ግምት ውስጥ ማስገባት መቻል አለባችሁ። ሶስተኛው ደግሞ ዲዛይን ማዌይ ወይም ደግሞ ግራፊክስ ዲዛይኒንግ ቴምፕሌት ይባላል። ይህ አፕሊኬሽን በአብዛኛው ቴምፕሌት ተኮር የሆነ አፕሊኬሽን ነው። ሙሉ ነገሩ በቴምፕሌት የተዘጋጀ ነው። ምንም የሚከብድ ነገር የለውም። ያንን ቴምፕሌት ብቻ ኤዲት ማድረግ ነው ማለት ነው። ይሄ ደግሞ ለጀማሪዎች ወይም ደግሞ ቀላል ዲዛይን ለሚፈልግ ሰው ወይም ደግሞ በፍጥነት ለመስራት የሚፈልግ ሰው ይህንን ይጠቀማል ማለት ነው። አሁን እኛ ለምሳሌ የሆነ ዲዛይን ቶሎ አድርሱ ተብለን እንጠቀመዋለን ይህንን ማለት ነው። በጣም አድርሱ ወይ አፍጥኑ ስንባል ይህንን አፕሊኬሽን እንጠቀመዋለን ማለት ነው። ዲዛይን ማዌይ ስለሱም አንድ ቪዲዮ ሰርተናል፣ ግን ወደፊትም የሚገራርሙ ቪዲዮዎችን ስለሱ እንሰራለን። ስለሌሎች አፕሊኬሽኖችን በደንብ እንሰራለን። አሁን ጥቅሞቹን ከጥቅሞቹ መካከል አንደኛው ቴምፕሌት ተኮር መሆኑ ነው። ሌላኛው ጥቅሙ ደግሞ ለጀማሪ በጣም ቀላል ነው፣ በጣም ጊዜ ይቆጥባል። ሌላውና የመጨረሻው ጥቅሙ ደግሞ ምንም አይነት የዲዛይን እውቀት አያስፈልጋችሁም እሱ ለመስራት። ምክንያቱም ዲዛይኑን በአጠቃላይ የተሰራ ነው፣ እዛ ላይ ብቻ እናንተ የተመቻችሁን መቀያየር ብቻ ነው ማለት ነው። ስለዚህ ምንም አይነት የዲዛይን እውቀት አያስፈልገውም ማለት ነው። ከጉዳቶቹ መካከል ደግሞ አንደኛው ፈጠራን ይገድባል። አንድ ሰው በግራፊክስ ዲዛይኒንግ ላይ የራሱ የሆነ የፈጠራ ክህሎትን መጨመር አይችልም። አራተኛው ደግሞ ካንቫ ነው። ካንቫ እጅግ በርካታ ሰዎች በዓለም ዙሪያ ላይ በጣም ይጠቀሙታል። ኮምፒውተር ተጠቃሚዎችም ስልክ ተጠቃሚዎችም በጣም ይጠቀሙታል። ምክንያቱም ዲቫይስ አይገድበውም። በኮምፒውተርም አለ፣ በስልክም ደግሞ በአፕሊኬሽን ሞድ አለ። እንደዚሁም ከፈለጋችሁ ስልክ ላይ የተለያዩ የምፈልጉት ብሮዘር ላይ ገብታችሁ እንደዚሁም ሰርች በማድረግ ካንቫን በደንብ አድርጋችሁ ፍሌክሰብል ነው መጠቀም ትችላላችሁ። ካንቫ የራሱ የሆነ ብዙ አይነት ጥቅሞች ስላሉት በጣም በዓለም ዙሪያ ብዙ ሰዎች እየተጠቀሙት ይገኛሉ ማለት ነው። ካንቫ እነዚህ አፕሊኬሽኖች ለመምረጥ እንዲመቻችሁ የካንቫንም ጥቅም እንመልከት። ካንቫ በጣም ቀላልና የራሱ የሆነ ቴምፕሌት አለው፣ ልክ እንደ ዲዛይን ማዌይ ማለት ነው። በነዛ ቴምፕሌቶች ነው የሚሰራው፣ ደግሞ በጣም ቀላል ነው። ከዚያ ውስጥ ደግሞ በርካታ የዲዛይን ላይብረሪዎች አሉት። ለምሳሌ እናንተ የምትፈልጉትን የሆነ ዲዛይን ሰርች ለማድረግ ከፈለጋችሁ፣ ለምሳሌ ባክግራውንድ ሰርች ማድረግ ከፈለጋችሁ እዛው ካንቫ ላይ ሰርች አድርጋችሁ የሚገራርሙ ባክግራውንዶችን ታገኛላችሁ። እንደዚሁም ሌሎች ነገሮችን በደንብ ላይብረሪው በጣም ሰፊ ነው። ውስጥ ፈልጋችሁ የምትፈልጉትን ተጠቅማችሁ የሚገርም ዲዛይን መስራት ትችላላችሁ ማለት ነው። ከዲዛይን ማዌይ የሚለየው ይሄኛው ፈጠራችሁን ማከል ትችላላችሁ። የራሳችሁን ፈጠራ በደንብ አድርጋችሁ መጨመር ትችላላችሁ። ከመጀመሪያው ከስክራች ተነስታችሁ ዲዛይን ማድረግ ትችላላችሁ። ይሄኛው ትንሽ ፈጠራችሁን ብትጨምሩበት አሪፍ ነው ማለት ነው። ሌላው ደግሞ ካንቫን ከሌሎች አፕሊኬሽኖች ልዩ የሚያደርገው ነገር ምንድነው? ሁሉም ዲቫይስ ላይ ይሰራል። የትኛውም ትንሽ ስልክ ላይ የሚሆን የትኛውም ኮምፒውተር ላይ ይሁን ይሰራል ካንቫ። የካንቫ ትልቁ ጉዳቱ ምንድነው? አብዛኞቹ ነገሮቹ በክፍያ ነው የሚሰሩት። ካንቫ በቃ ይሄ ነው ትልቁ ጉዳቱ ማለት ነው። ካንቫ ውስጡ ብዙ አሴቶች አሉት፣ ብዙ ነገሮች አሉት፣ ብዙ ቴምፕሌቶች አሉት። ግን ክፍያ የሚፈልጉ ደግሞ የሚገራርሙ ሌሎች ቴምፕሌቶች አሉት። ፍሪ እንዳሉት ሁሉ ደግሞ ክፍያ የሚፈልጉ ብዙ ቴምፕሌቶች አሉ። ተወዷቸዋላችሁ፣ ትፈልጓቸዋላችሁ፣ ግን ክሊክ ስታደርጓቸው ክፍያ ይፈልጋሉ። ስለዚህ ካንቫ ይሄ ደካማ ጎኑ ነው ማለት ነው። ሁለተኛው ደካማ ጎኑ ያው ኢንተርኔት ነው። ኢንተርኔት ከሌለ ካንቫ መጠቀም አንችልም። በኢንተርኔት ኮኔክሽን ነው ካንቫ የሚሰራው ማለት ነው። ግን ቀላል የሆኑ ዲዛይኖችን የምትፈልጉ ከሆነ ኮኔክሽን ያናል በጣም ብዙ ኮኔክሽን አይፈልግም። ቀላል አድርጋችሁ በካንቫ መጠቀም ትችላላችሁ። አምስተኛውና መጨረሻው ልንገራችሁና ከነዚህ ከአምስቱ መርጣችሁ እናንተ ኮሜንት ላይ የተመቻችሁን ትጽፋላችሁ። በዚያ ዙሪያ በደንብ አድርገን ብትንትና አድርገን ቲቶር የምንሰራ ይሆናል። አምስተኛው ደግሞ አብዛኛውን ጊዜ ለሎጎ ዲዛይኒንግ ነው የሚጠቅመው። እሱም ኢንፋይናይት ዲዛይን ይባላል። ኢንፋይናይት ዲዛይን በጣም ኢሉስትሬሽን ስራዎችን ነው የሚሰራው። ስፔሻሊ ኮምፒውተር ላይ አዶቤ ኢሉስትሬተር የሚሰሩ ሰዎች ያውቁታል ኢንፋይናይት ዲዛይንን። ምክንያቱም አሁን ላይ አዶቤ ኢሉስትሬተር ላይ እየሰሩ ያሉ ሰዎች ድሮ ኢንፋይናይት ዲዛይንን በደንብ ያውቁታል። ምክንያቱም ኢሉስትሬሽን ነበር የሚሰራበት ይሄ ኢንፋይናይት ዲዛይን ማለት ነው። እና የሆነ በቬክተር ኢሉስትሬሽን መስራት የምትፈልጉት የሆነ ነገር ካላችሁ አእምሯችሁ ላይ ኢንፋይናይት ዲዛይን በስልካችሁ የሚገርም አድርጎ ይሰራላችኋል ማለት ነው። ከናንተ የሚጠበቀው ኢንፋይናይት ዲዛይን በነገራችን ላይ የራሱ የሆነ ሌየር አለ
አላይመንት አለው። የራሱ የሆኑ ቱሎች አሉት። በጣም የሚያምር አፕሊኬሽን ነው። እዛ ላይ የተለያዩ ኢሉስትሬሽኖችን በመስራት ሎጎዎችን ስፔሻሊ ሎጎዎችን በደንብ መስራት ትችላላችሁ። እንደዚሁም የተለያዩ የሆኑ የስዕል ኢሉስትሬሽኖችን በመስራት አሪፍ የሆኑ አውትካሞችን ማግኘት ትችላላችሁ ማለት ነው። ስለዚህ ኢንፋይናይት ዲዛይን የተባለውን አፕሊኬሽን ከሌሎች አፕሊኬሽን ልዩ የሚያደርገው የመጀመሪያው ፕሮፌሽናል የሆነ ሎጎ በኢንፋይናይት ዲዛይን መስራት ትችላላችሁ። ሎጎ እኮ በነገራችን ላይ በፒክስል ላብ የሚሰራል፣ በፒክስአርት ይሰራል፣ ችግር የለውም። ነገር ግን እዚህ ላይ በጣም ፍሌክሲብል የሆነ በቬክተር ሊሰሩ የሚችሉ ሎጎዎችን በደንብ አድርጋችሁ መስራት ትችላላችሁ ማለት ነው። ኢንፋይናይት ዲዛይን ላይ አንዱ ጥቅሙ ይሄ ነው። ሁለተኛው ጥቅሙ ደግሞ ፔን ቱል አለው። የራሱ የሆነ ፔን ቱል ስላለው ድሮ እያደረጋችሁ በራሳችሁ በምትፈልጉት አይነት ድሮ አድርጋችሁ መስራት ትችላላችሁ ማለት ነው። ሶስተኛው ኢንፋይናይት ዲዛይንን ከሌሎች የግራፊክ ዲዛይኒንግ አፖች ልዩ የሚያደርገው ነገር ምንድነው? የፈለጋችሁትን የኢሉስትሬሽን ስራ ከሰራችሁ በኋላ ምንም አይነት ኳሊቲ ሳይቀንስ እንደፈለጋችሁ ኤክስፖርት ማድረግ ትችላላችሁ። ይሄ በጣም ከሌሎች አፕሊኬሽኖች ልዩ ያደርገዋል። የራሱ ጉዳቶች አሉ። ከጉዳቶቹ መካከል ጭራሽ ለፎቶ አይሆንም፣ ፎቶ ኤዲት አያደርግም፣ ልክ እንደ ፒክስል ላብ ማለት ነው። ሌላኛው ደግሞ ጉዳቱ ምንድነው? ትንሽ ቴምፕሌት ነው ያለው። በጣም ሊሚትድ የሆነ ትንሽ የሆነ ቴምፕሌት ነው ልታገኙ የምትችሉት፣ ጭራሽም ላታገኙ ትችላላችሁ ማለት ነው። እነዚህ 5 አፕሊኬሽኖች ፕሮፌሽናል የሆኑ ግራፊክስ ዲዛይኒንጎችን ለመስራት እንጠቀማቸዋለን። እናንተ የትኛው ተመቻችሁ? የትኛውን በተመለከተ ቱቶሪያል ልስራላችሁ? ኮሜንት ላይ አስቀምጡ። አብዛኛው ሰው የጻፈውን አንዱን ይዤ በደንብ አድርጌ ቱቶሪያል እሰራላችኋለሁ። ሁላችሁም በስልካችሁ ግራፊክስ ዲዛይኒንግ መስራት ትችላላችሁ። ግራፊክስ ዲዛይኒንግን እየሰራችሁ ገንዘብ ማግኘት የምትፈልጉ ከሆነ ደግሞ በሌሎች ቪዲዮዎች ክላይንት ወይም ደግሞ ደንበኛ እንዴት አድርገን ነው ግራፊክስ ዲዛይኒንግን ወደ ገንዘብ መቀየር የምንችለው የሚለውን በደንብ አድርጌ አወራችኋለሁ ማለት ነው። እኛ የምናገኝበትን ሜቶዶችም እነግራችኋለሁ። ከእናንተ የሚጠበቀው ከዚህ ቻናል ጋር አብራችሁ መቆየት ብቻ ነው። ሰብስክራይብ አድርጋችሁ አብራችሁን ቆዩ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።